ሳስለው ባካፋ በየደው ማለት የኔ አራዳ ልጅ ማለት ነው። ሳንድሮ ቶናሊ ወደ ቶተናም ሂርዊጎ ምንድነው እየተከናወነ ያለው? ዶሮ አራዳ ልጅ ቄብ ዶሮ አስገብቷል መሰለኝ። እለት ሆኗል ተጫዋቾችን ዱብ እያረጉ ያሉት። ለዛውም ሪከርዱን የራሱን አሻሽሎታል ያራዳ ልጅ። ከአንዳንድ 92 ሚሊዮን ፓውንድ ማለት ነው ቀጥታ ክፍያ ነው። ቀሪውን ደግሞ አዶንስ ነው ብሎ በ100 ሚሊዮን ነው እንግዲህ ያራዳ ልጆች ዱብ ያረገው ቶናሊ ማለት ነው ያራዳ ልጅ። ኧረ ቶተናም ሊያዥ ለገናዥ አስቸጋሪ ሆኗል። በዚያ ከሄዴት ሊደርስ እንደሆነ ግራ የሚያጋባ ነው። ሆራባላው ቀጣይ ዓመት የዲዘርቢን ቡድን ለማየት የማይጓጓ የለም ያራዳ ልጆች ማለት ነው። ጉዳት ላይ ያሉ ተጫዋቾች አሉ። እነ ማዲሰን እነ ክሉቭስኪ ከጉዳት ሲመለሱ አስቡት ከነዚህ ተጫዋቾች ጋር ምን ሊፈጥር እንደሚችል ማለት ነው። እነ ቫናይከ ተጨምረዋል ማለት ነው። ምንድነው ጉዱ? ቶተናም ቤት የገባው እስቲ ሀሳብ አስተያየት ሼር ኮፕሊንክ እያረጋችሁ ዱብ አድርጉት። ይመቻችሁ። እንዴ እኛ ምን አገባን? ቆይ አርሰናል ተቀላቃኛችሁ ፕሪሚየር ሊግ በላና እኛ ምን አገባን? እኛ ላይ እንደዚህ የምትነሱት? አረ ቶተንሃም ቤተሰብ ከመሸት ሰራን። እስኪ በደምብ ኮፕሊንክ አድርጉት። ሳንድሮ ቶናሊ ወደ ቶተንሃም ሂር ዊ ጎ። ትላንትና የፈርናንዴዝን ገና ተገርመን ሳንጨርስ ዛሬ ደግሞ ይኸው ደግሞላችኋል። እንግዲህ ቶተንሃም ቀጣይ ዓመት ለዋንጫ ብቻ ነው የመጣው። በቃ እኔ ሬሊጌሽን ባትል አይመቸኝም እያላችሁ ነው። አርሰናል ዋንጫ በልቶ እኔ ስለምን እቀራለሁ እያላችሁ ነው ቤተሰብ። ኧረ ቶተንሃም ብሩ ግን ከየት ነው የመጣው? አምና ፕሪሚየር ሊጉን አርሰናል፣ ቻምፒየንስ ሊጉን ፒኤስጂ ነው የበላው። ቶተንሃም ግን ሁለቱንም የበላ ያህል አወጣጡ። እስካሁን ብቻ ከ250 ሚሊዮን በላይ ወጥቷል። ገና ደግሞ ይቀጥላል ነው እየሰማን ያለነው መረጃ። ጭራሽ ቶናሊን ከኛ ወሰዳችሁ። እሺ ብር አላችሁ አምነናል። በቃ ይሄን የተጫዋች ቦንዳ በ40 ሚሊዮን በ50 ውሰዱልን። እንደዛ ካልሆነ እንተዛዘባለን። እንደተዛዘቡ የነጫች ቦንዳ ካልወሰዳችሁት ነው። በተረፈ እንኳን ደስ ያላችሁ። አረ እያመረሩ ነው ቤተሰብ፣ ቶተንሃም እያመረሩ ነው። ሌሎቻችሁ መንቀሳቀስ አለባችሁ። በደም ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት ሲደረግ ፎሎ ማድረግም እንደዚሁ። ቶተንሃም ግን አድቡ። ይሄ ልጅ ካልወሰዳችሁ እንተዛዘባለን። አረ ጉድ! አረ ወገን ስፐርስን አንድ በሉት። ማሊያችሁ ነጭ ሲሆን ጊዜ ማድሪድን የሆናችሁ እየመሰላችሁ ነው። ሚኮ እያረጋጋችሁ ጭራሽ ቶናሊን በ100 ሚሊዮን እነኚህ ሰዎች ጥሰዋል ነው ምድ ዲ እሺ አሁን ይሄ ላለመውረድ አይደለም ልትቀናቀኑ ነው ዋንጫው ሐሳባችሁ እንደዛ ላለመውረድ ይሁሉንማ አታስፈሩ። ይሄ ላለመውረድ አይደለም የጤና አይደለም ልትፎካከረን ነው ባይነ ቁራኛ። አረ ፌር አይደለም። ቶተንሃም ምን አስቦ ነው ሞሪኒዮ ሪያል ማድሪድ ነኝ ብሎ እዚህ ነው እንደመጣው? እያንዳንዱ ተጫዋች ወደ ቶተንሃም ይፈልሰው ምንድነው? ምን አስነክቷቸው ነው? አንዳንድ ተጫዋቾች ታውቃላችሁ አሰልጣኝ ብለው ይመጣሉ። በሱ መሰልጠን ፈልጋሉ ምናምን። እንዴ ምንድነው? ተሸውደናል። ሳንድሮ ቶናሊ ወደ ቶተንሃም ሆትስፐር ሂር ዊ ጎ ተብሎላል። ጀለስ ወሮሮሮ ወዲት እያመራው ቶተንሃም። አረ ጠብቀዋለሁ። ቀጣይ ዓመት በደንብ ነው የሚጠበቀው ወንድሜ። መቻችሁ ገባ ሂር ዊ ጎ ሳንድሮ ቶናሊ ቱ ቶተንሃም ምንድነው? ቶናሊን ማለት ነው። ቶተንሃሞች 100 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር እንግዲህ የሚከፍሉ ይሆናል። አረ በስመ አብ ይመች ሚኮ ወንድሜ ይመች። ቃላት የለኝም። ቀጥታ የሚከፈል እንግዲህ አትሌቲክስ ይዞት በወጣው መረጃ መሰረት 92 ሚሊዮን ፓውንድ አሁን የሚከፈል ነው። ቀሪው እንግዲህ አዶንስ በሌላ ጊዜ የሚከፈል ይሆናል ማለት ነው። ብቻ ግን ቶተንሃም ለዚህ ተጫዋች 100 ሚሊዮን ፓውንድ ከፍሎ ነው እያዘዋወረ የሚገኘው። አረ በስመ አብ ቃላት የለኝም። ቶተንሃምን አሰባችሁት? ቀጣይ ዓመት ከዲዘርቢ ጋር በቀላሉ እያየነው እኮ ቶተንሃም። አረ በስመ አብ ጉዳት ላይ ያሉት ተጫዋቾች ገና ሲነሱ አሁን የፈረሙት እናወጣለን እኮ መክፈላችን ማውጣታችን አይገርም። እንደሚጎ ማለት ነው። ለማንኛውም ማለት ነው ኮንግራ ሚኮ ባለፈው አመት ቶተንሃም አመቱ ሲጀምር 17 ሆኜ ጨርሳለሁ ብሎ ቆምሮ በበላው ገንዘብ እንጂ በ24 ሰዓት ውስጥ ይሄን ሁሉ ያው ማይገኙ በጣም ከባባዝ ዝውውሮችን በደቂቃ ውስጥ በሰዓታት ውስጥ አሁን ሚያናደው ብሎ ታውቃለህ። ወደ ሲቲ በሄዳው በጣም ያስብል ነገር ነው። ነገር ግን ምንድነው የሚያናደው ነገር እዛ አሁን ቶተንሃም ቤት ክለቡን ቢያጠናክረው ነው ዋንጫ ስጋት ያውለው። ግን የብሩኖ ጉማሬሽ ዝውውር በኔ እንደኔ ምልከታ አብቅቶለታል ብዬ ነው የማስበው። ሁለት ወሳኝ ተጫዋቾችን ማጣት አይፈልግም። ምክንያቱም ላለመውረድ እኮ አይደለም የሚጫወቱ ብራዘር፣ እሱም ለሻምፒየንስ ሊግ ምናምን አምና ሻምፒየንስ ሊግ የተጫወተ ቡድን ነው። ስለዚህ የጉማሬሽ ነገር በኔ በኩል አብቅቷል። የሚያስጠላው ነገር ይሄ ነው። የሆነ ተአምር ካልተፈጠረ በቀር ስታስቡት ኒውካስል ሁለቱን ተጫዋቾቹን እንዴት ነው የሚያጠው? ቶሎ ይሄንን የለቀቀው እዛ ላይ ለመገገም ብሎ ነው። በቃ መርጧል። ማንን ማስቀረት እንደሚፈልግ መርጧል። ይሄን ለቆ ያን ይዛል እንጂ ሁለት ወሳኝ ተጫዋቾችን አያጣም። ወይኔ በአል ኮሚኮ ምንድነው የተከሰተ ያለው? ቶተንሃም ነዳጅ አግኝተዋል ለዛ ስቴዲየም ስር እንጂ በሰላም ነው።
ጭራሽ ሌላ በመቶ ቶናሊን ኧረ በስመ አብ። ቀጣይ ዓመት ዴፊኔትሊ ቶተናም የዋንጫ ተፎካካሪ ነው። ከዛ መሀል አንዱ ነው። በቃ መሯቸዋል ማለት ነው። 2 ተከታታይ ዓመት ላለመውረድ ተጫወቱ። በቃኛ እንግዲህ ያመላጣ ማለት ነው። የሚገርም ነው። ኧረ በስመ አብ። ትላንት እኮ ሚኮ ስፐርስ ማለት ነው በብር እየገረፍ ገና ቶናሊን አመጣለሁ ሲል አላመንኩትም ነበር። ለማንኛውም ከዚች ከፈለቀችው ነዳጇ ብር ላይ እኛም እንድንካፈል ዝም ብለሽ ሳቪኖን በሰባ ውሰጃት ይጠቅምሻል ማለት ነው። ቀጣይ ዓመትማ ዋንጫ ግዴታ አለብሽ። ለማንኛውም በጣም ነው ሰርፕራይዝ ያደረገን ቶናሊ ወደ ቶተናም ሂርዊጎ 100። እንግዲህ ሲቲ ስላልሆነ ብር በዛበት ማንም አይልም። ታውቃላችኋ ሲቲ አይደለማ። ለማንኛውም እንኳን ደስ አለሽ ዲዘርቢ። የሚገርም ቲም ጠብቃለሁ ቀጣይ ቶተናም። የምሬን ነው። በጣም ኤክሳይትድ ሆኛለሁ ቶተናምን ራሱ ለማየት። የሚገርም ነው። ይመቸው ይዋል ስሜ እንደፈለግ አንቺ ፈልገሻል እንመቻች መውደድሽን አይነሽ ይናገራል እንመቻች ሁሉን ትተን ማንንም ሰው ሳናይ እንመቻች ቆንጆ ምታቅ ፍቅር ማማላት እንመቻች 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 ቶናሊ ወደ ቶትናም ሄር ዊ ጎ ማን ምን አሁን ይጣራልን። እዛ ለንደን ስቴዲየም ምን እየተካሄደ እንደሆነ አናውቅም ወይ ነዳጅ መንጭቷል። እኛም ለንደን እኮ ነው ያለነው እንዴ በ24 ሰዓት 2 ሄር ዊ ጎ ምን እሺ ነው ስለ እንዴ አሰልጣኝ ነው የቀየሩት እኮ 17 ነው የጨረሱት። ወዴት ነው እንዴ ኢሮፕን ለመቆጣጠር ምናምን አስበው ነው ምን እሺ ነው አረ እንዴ ሚኮ የምታውቂው ነገር ካለ አረ ባክሽ እንዴ በነፃ ነው እንዴ በነፃ ነው ትራንስፈር አታምጣ ስለው ባካፋ በየደው ማለት የኔ አራዳ ልጅ ማለት ነው። ሳንድሮ ቶናሊ ወደ ቶተናም ሂርዊጎ። ምንድነው እየተከናወነ ያለው? ዶሮ አጋራዳ ልጅ ቄብ ዶሮ አስገብቷል መሰለኝ። እለት ሆኗል ተጫዋቾችን ዱብ እያደረጉ ያሉት። ለዛውም ሪከርዱን የራሱን አሻሽሎታል። ያራዳ ልጅ ከአንዳንድ 92 ሚሊዮን ፓውንድ ማለት ነው ቀጥታ ክፍያ ነው። ቀሪውን ደግሞ አዶንስ ነው ብሎ በ100 ሚሊዮን ነው እንግዲህ ያራዳ ልጆች ዱብ ያደረገው ቶናሊ ማለት ነው። ያራዳ ልጅ ኧረ ቶተናም ሊያዥ ለገናዥ አስቸጋሪ ሆኗል። በዚያ ከሄዴት ሊደርስ እንደሆነ ግራ የሚያጋባ ነው። ሆሮባላው ቀጣይ ዓመት የዲዘርቢን ቡድን ለማየት የማይጓጓ የለም ያራዳ ልጆች ማለት ነው። ጉዳት ላይ ያሉ ተጫዋቾች አሉ። እነ ማዲሰን እነ ክሉቭስኪ ከጉዳት ሲመለሱ አስቡት ከነዚህ ተጫዋቾች ጋር ምን ሊፈጥር እንደሚችል ማለት ነው። እነ ቫናይከ ተጨምረዋል ማለት ነው። ምንድነው ጉዱ? ቶተናም ቤት የገባው እስቲ ሀሳብ አስተያየት ሼር ኮፕሊንክ እያደረጋችሁ ዱብ አድርጉት። ይመቻችሁ። ሰበር መረጃ ቶተናም አልተቻለም። ደግሞ ማናፈሰ በገባን ቁጥር ቶተናም እያለ ነው። ማቲያስ ፈርናንዴዝ እናት ማታፈሰ ሳንድሮ ቶናሊ 90 ሚሊዮን ፓውንድ ቢድ አድርጎ የኒውካስልን ምላሽ እየጠበቀ ነው። የጠየቁትን ገንዘብ ሰጥቷል። ዘንድሮ ምንድነው አርማዎቻችን ቶተናም በቃ ዶሮ አረ ኳስ በመሬት አረ በ30 ተረጋጊ አረ በ30 ምንድነው እንዴ? ሲጀመር እኔ ማሊያሽበት ድሮ ማልወዶም ማድሪድ ነሽ እንዴ? አረ ተይ እንደዚህማ እንዴ በቃ ጦጣ ገንዘብ አደረግሽ ቀጠል አደረግሽው እኮ ይሄን ሚሊዮን። አረ ተረጋጊ ዶሮዬ ተረጋጊ። እውነት ሲጀመር ቀጣይ ዓመት ዋንጫ አንቺ ነው። በቃ ይሁን ጀባ ብያለሁ ያርግልሽ። ኬታ ባክ ነው ብሩ የምታመጣው አንተ ሚኮ ኬታ ባክ ነው። መርዝ ይበላ እንዴ ዝም ብሎ በየቀኑ እየመጣ እኔ ላይ ፈነጭብኛል። እየመጣ ይፈነጫል። ሂርዊጎ ይላል ማንዬ። ይሄ ደግሞ ጭራሽ እኔን ያገረጣኝ ዝውውር ነው እንዴ ዝውውር። አረብ ገሏል ወይ ነዳጅ ፈልቆለታል። የሆነ ነገር ተፈጥሯል ቶትናም ቤት። አንተ ሂርዊጎ ተባለ ጀማው እንዴ! አረ ይሄ ጉድ ነው። ለመላው ለሰፊው ህዝብ አዳርሱት። ይሄ ጉድ ነው። ቶናሊንም ደገሙ። ምን ሊፈጥር ነው? ቀጣይ ለዋንጫ ሊጮት ነው እንዴ? አረ በጣም ከባድ ስራ እየሰራ ነው። እኔ ይሄ ሰውዬ አልተመቸኝም። ዩናይትዶች ተው፣ ለአሰልጣኝነት የሚሆነው እሱን ነው አስፈርሙት ስንላችሁ እምቢ ብላችሁ በካሬ ቀጥላችሁ ይኸው አሁን እሱ ቶትናም ቤት ሄዶ የሚሰራውን ስራ ተመልከቱት። የሚያስፈርማቸውን ተጫዋቾች ተመልከቱት። ማንዬ ጉድ ሊያፈላ ነው ቶትናም ዘንድሮ። ምን አግኝቶ ነው? ምንድነው ነገሩ? እኛ የማናውቀው ነገር ጀማው አሪውን ነገር በሉ፣ ዝም አትበሉ። ቶተናም ዋንጫ አረ አይበል፣ መርዝ ይበላል። ዋንጫ መርዝ ይበላል አይበላል። ዲስፐርስ
ምንድነው ያቀዱት? ምንድነው ሂር ዊ ጎ ቶናሊን ደግሞ አሁን በ100 ሚሊዮን ተጠጋግቶ ማለት ነው። ምንድነው ያሰበው? ገንዘቡን ከየት ነው ያመጡት? እንዴ ትናንት ፈርናንዴዝን ይሄው ቶናሊ ዛሬ ነገ ማን ደግሞ ክሩፒን ደግሞ እንደምትፈልጉት ሰማሁኝ መረጃ ላይ ስፈላልግ። እንዴ ዲዘርቢ ምንድነው እያሰበ ደግሞ ዲዘርቢ በጣም ፈላጊው ነበር ይሄ ሰውዬ የቶናሊ። ይሄንማ ማንም አይፈልገዋል። እኛ እንኳን እንፈልገው ነበር። ቶናሊ በጣም ነበር የምንፈልገው። ግን ስፐርስ በቃ ያስታውቅ ነበር እንደሚያስፈርሙ ይዘቱ ምናምን በጣም እንትን ብለውበት ነበር እዚህ ልጅ ላይ። እንዴ አርሰናል የሚፈልገው ስፔሻሊ አንድሬ ቤት በጣም የሚፈልገው ነበር ይሄ ጣሊያናዊም ስለሆነ ማለት ነው። እንዴ ስፐርስ ምንድነው? ቆይ አይ ምን ሊያስመለክቱ ነው? ቀጣይ አሁን ደግሞ ያስፈርማው ደግሞ በእርግጠኝነት